አስደሳች ዜና ሙሉ በሙሉ ወጪያችሁ ተሸፍኖ በውጭ ሀገር መማር ለምትፈልጉ ወይም ደግሞ ነፃ ስኮላርሺፕ እየፈለጋችሁ ላላችሁ ተማሪዎች የስኮላርሺፕ ኦፖርቹኒቲ ያለ ስለሱ ልንገራችሁ። የማስተርስ ፕሮግራማችሁን ለመማር ለምትፈልጉ ነው። ይሄም ቾቪኒ ስኮላርሺፕ ይባላል። እንግዲህ ኦገስት 4 ላይ ተከፍቷል እስከ ኦክቶበር 6 ድረስ የሚቆይ ስኮላርሺፕ ነው ማለት ነው። እናንተ በምትማሩበት ሰዓት የሚሸፍኑላችሁን ነገሮች ልንገራችሁ። አንደኛ ሙሉ በሙሉ የዩኒቨርሲቲ ክፍያችሁን ይሸፍናል። ይሄ ማለት ስኮላርሺፑ ሰፖርት በሚያደርግባቸው በየትኛው ኢንግላንድ ውስጥ የሚገኙ ዩኒቨርሲቲዎች ውስጥ በነፃ ገብታችሁ መማር ትችላላችሁ ማለት ነው። ሁለተኛ ነፃ የአየር ትኬት ነው። ይሄ ማለት ወደ ኢንግላንድ ለትምህርት ስትሄዱ እንደውም ደግሞ ትምህርታችሁን ጨርሳችሁ ወደ ሀገር ስትመለሱ ማለት ነው። ሶስተኛ መንዝሊ ስታይፈንድ አላችሁ። ይሄ ማለት ደግሞ ለቤት ኪራይ ሊሆን ይችላል፣ ለምግብና ሌሎች ከትምህርት ጋር ለሚያጋጥሟችሁ የተለያዩ ወጪዎች ከቨር ያደርጋሉ ማለት ነው። ዩኒቨርሲቲው በራሱ ከቨር ያደርጋል ማለት ነው። ሌላኛውና የመጨረሻው ኤክስክሉሲቭ የሆኑ የተለያዩ ግሎባል ሊደርሺፕ ኢቨንቶች ሊሆኑ ይችላሉ፣ ካልቸራል እና ሌሎች ሶሻል ጋዘሪንጎችን በተመለከተ እዛ ላይ በነፃ መሳተፍ ትችላላችሁ ማለት ነው። ከዛ ውጪ አንዳንድ ቲፖችን ልንገራችሁ። ይህን ስኮላርሺፕ አፕላይ ስታደርጉ በተለይ ደግሞ ስኮላርሺፑ የሚጠይቃቸው ፐርሰናል ጥያቄዎች አሉ፣ ወር ደግሞ ፐርሰናል ስቴትመንቶች እንድትጽፉ ይነግራችኋል። እና ይሄ ፐርሰናል ስቴትመንቶች ለምንድን ነው መሰላችሁ? አንደኛ ስኮላርሺፑ የሚፈልገው 3.8 3.9 ግሬድ ስላመጣችሁ ብቻ ቀጥታ አክሰፕት አያደርጋችሁም። እናንተ እዛ ስኮላርሺፑ ኦንላይን ፖርታል ላይ ስትሞሉ የምትጠየቁት ወደ 4 የሆኑ ጥያቄዎች አሉና እነዛን ፕሮፐርሊ መልሳችኋል አልመለሳችሁም የሚለውን ነገር ነው የሚታየውና እነዚህ ወደ 4 ኤሪያዎችን አስመልክቶ ጥያቄዎች የቀረቡ ጥያቄዎች አሉ። አንደኛው ሊደርሺፕን በተመለከተ ነው። ይሄ ማለት ምንድነው? ባለፉት ጊዜያት ምን ያህል ሰዎችን በስራችሁ ሊድ አርጋችኋል፣ ኦር ደግሞ የአመራር ብቃታችሁ ምን ይመስላል? ሃይስት ሌቭል አመራር ላይሆን ይችላል፣ ቮለንተር ወርክ ሊሆን ይችላል የሰራችሁት፣ ኦር ደግሞ በመስሪያ ቤታችሁ ውስጥ በተወሰነ መልኩ የሆነ ኢኒሼቲቭ ወስዳችሁ ያንን የመራችሁበት ጊዜ ሊሆን ይችላልና እነዚህን ነገሮች የምትገልጹበት የኢሴይ ክፍል አለ ማለት ነው። ሌላው ስለ ኔትወርኪንግ ሂስትሪያችሁ ትጠየቃላችሁ። ይሄ ፕሮፌሽናል ኔትወርኪንግ ማለት ነው። ኔትወርኪንጋችሁ ምን ይመስላል? እንዴት አድርጋችሁስ ቢውልድ አደረጋችሁ? የትኛዎቹ ኦርጋናይዜሽኖች ጋር ኔትወርክ አድርጋችኋል? ምን አይነት ቦታዎች ላይ ከዚህ በፊት ቮለንተር አድርጋችኋል? ኢንተርንሺፕ የሰራችኋቸው ቦታዎች ካሉ ወይም ደግሞ ነፃ አገልግሎት የሰጣችኋቸው ቦታዎች ካሉ እነኝን አስመልክቶ የሚጠይቋችሁ ነገሮች አሉ ማለት ነው። ከዛ ውጪ ስታዲንግ ኢን ዘ ዩኬ ማለት ነው። በዩኬ ለመማር ያስቻላችሁ ነገር ምንድነው? ኦር ደግሞ እናንተ ካሰባችሁት አካዳሚክ ጎል ጋር ምን ያገናኘዋል? አሁን የመረጣችሁ ሰብጀክት ሊሆን ይችላል፣ ዩኒቨርሲቲ ሊሆን ይችላል፣ ኦር እንዳጠቃላይ ወደፊት መሆን ከምትፈልጉት ነገር ጋር አያይዛችሁ አሁን የመረጣችሁትን ሰብጀክት ማተር አገናኝታችሁ የምትጽፉበት ነው ማለት ነው። አራተኛው ስለ ካሪየር እና ስራ ጋር በተያያዘ የሚጠየቅ ጥያቄ አለ። ይሄ ማለት ምንድነው? እንግዲህ ይሄ ስኮላርሺፕ የሚፈልገው ምንድነው? ስኮላርሺፑን ተምሮ እዛ ለሚቀሩ ሰዎች ሳይሆን ወደ ሀገራቸው መጥተው ለሚሰሩ ነውና ይህንን ትምህርት ከተማራችሁ በኋላ ከ2 እስከ 5 ዓመታት ባሉት ጊዜያት ውስጥ ፕላናችሁ ምንድነው? ምን አቅዳችኋል? ኦር ደግሞ በዚህ ባገኛችሁት ዕውቀት ወይም ደግሞ ከስኮላርሺፑ በኋላ ሀገራችሁ ተመልሳችሁ ምን አይነት ፕሮጀክቶችን ማሳካት ትፈልጋላችሁ? የትኛውን ጎላችሁን ማሳካት ትፈልጋላችሁ? ምን አይነት ቪዥን አላችሁ? ከዛ በኋላ ትምህርት ውስጥ ለዛ ቪዥን መሳካት ምን አስተዋጽኦ ያደርጋል የሚሉትን ነገሮች ማወቅ ይፈልጋሉና ስኮላርሺፑን ስትሞሉ እነኚህን ነገሮች ከግምት ውስጥ አስገብታችሁ በተለይ ለምትጠየቁት ወይም ደግሞ ላሉት ፐርሰናል ስቴትመንቶች የምትሰጡት ምላሽ እነዚህን 4 ነገሮች ያሟላ መሆን አለበት ማለት ነው። ሌሎች ጥያቄዎች ካላችሁ መጠየቅ ትችላላችሁ። ኦር ደግሞ ከዚህም ባሻገር አፕሊኬሽን ፕሮሰሱ ሊሆን ይችላል። የተለያዩ ነገሮችን በተመለከተ ሌላ ተጨማሪ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ቦክሱ ላይ አስቀምጡልኝ። ይህ ማይ ዌይ ነው። ላይክ፣ ሼር፣ ፎሎ አድርጉ። እናመሰግናለን።